ሰላም ጤና ይስጥልኝ ውድ የመልካም ኢንፎ ሚዲያ አድማጭ ተመልካቾቼ በሙሉ በእያላችሁበት ሁሉ እንደምን ሰንበታችኋል በማለት የአክብሮት ሰላምታዬን ወደናንተ እያደረስኩ አንዳንድ ማህበራዊና ስነልቦናዊ ይዘቶች ያላቸውን ርዕሶች እያነሳው በተለይ ደግሞ ከልጆች አስተዳደግ ጋር በተገናኘ አስቸጋሪ ባህሪያትን አስመልክቶ ልዩ ፍላጎትንና እንዲሁም አንዳንድ ለናንተ ይጠቅማሉ ብዬ የማስባቸውን ነገር እያነሳው ወደናንተ የማቀርብላችሁ ዶክተር መልካም ልንገርህ ነኝ። ዛሬም ከዚሁ ከልጆች ዙሪያ ሳንወጣ አስቸጋሪ ባህሪያትን አስመልክቶ ስለ መፍትሄዎቻቸው ላወራ ወደናንተ መጥቻለሁ። እንግዲህ እንደምታስታውሱት በሶስት የተለያዩ ቪዲዮዎች ላይ የአስቸጋሪ ባህሪያት ምንጮች የሚባሉትን ዋናዎቹን ተነጋግረንባታል። እነዚህንም ደግሞ አንደኛው ልጆቹ ራሳቸው ናቸው ብለናል፣ ሁለተኛው ቤተሰብ ነው ብለናል፣ ሶስተኛው ደግሞ አካባቢ ነው ብለናል። እነዚህን እንግዲህ ሶስቱን የአስቸጋሪ ባህሪያት ምንጮችን በሚገባ ከምሳሌ ጋራ ወደናንተ ቪዲዮዎች ሰርቻ አቅርቤያለሁኝ። ዛሬ ደግሞ መፍትሄዎቻቸው ታዲያ ምንድናቸው? አስቸጋሪ ባህሪያት ከማጋጠማቸው በፊት ለመከላከል ወይም ደግሞ ካጋጠሙን በኋላና ልጆቻችን አስቸጋሪ ባህሪያትን ማሳየት ከጀመሩ በኋላ ምን አድርገን ልንረዳቸው እንችላለን የሚለውን እንደዚሁ ዛሬም ልክ እንደ ምንጮቹ ሁሉ መፍትሄዎቹንም በሶስት ዋና በሚባሉ ነጥቦች ከፍዬ ወደናንተ አደርሳለሁ። ከአሁን በፊት እኔ እንደዚሁ መጥቼ አንድ ርዕስ አንስቼ እዚህ ላይ ቪዲዮ ሰርቼ መሄዴ ብቻ ምናልባት ከተደማጭነት አንፃር እንደው ቀየር ያለ አሰራር ባመጣ የሚለውን ነገር አማክሪያችሁ ነበር። በዛም መሰረት እንግዲህ ዛሬ የተወሰኑ ልጆችን በተለይ ደግሞ የብዙዎቻችሁ ጥያቄ እንደው ቲኔጀር ላይ ፎከስ ብናረግ የሚል ስለሆነ የተወሰኑ ልጆችን ሰብስቤ እነሱን ከዚህ ዛሬ ከማነሳው ከባህሪ ጋር በተገናኘ ከልጆች ጋር ለመመካከር ሞክሬያለሁኝ። ነፃ ሆነው ሀሳባቸውን እንዲገልጹ ደግሞ ከራሳቸው ከዛው ከግሩፕ ውስጥ አንዷ ልጅ ጥያቄውን እንድትጠይቃቸውና እንዲወያዩበት ለማድረግ ሞክሬያለሁ። I'm in 11th grade. I'm 16 years old, and today I'm going to be interviewing these girls. Everybody say their name, age, and grade level. Hi, I'm Haldana Yosef. I'm 17 years old, and I'm in 11th grade. Hi, I'm Ahlam Abdullah. I'm 18, and I'm in 12th grade. Hi, I'm Ruth Zalalam. I'm 18, and I'm in the 12th grade. Hi, I'm Mina Ali. I'm 16, and I'm in the 10th grade. Hi, I'm Glenn Schifferl. I'm in the 11th grade, and I'm 17. Hi, I'm Sarma Konan. I'm in 9th grade and I'm 15. Hi, my name is Yubsir Mukunin. I'm in 11th grade and I'm 17. Hi, my name is Soliana Awaka. I'm 17 and I'm in the 12th grade. እንግዲህ ይሄን ቪዲዮ ስሰራ በመሃል በማነሳው ነጥብ መሰረት እነሱም ደግሞ የራሳቸውን ሲነጋገሩ ያገኘሁትን እንደው ይሄ ባይሆን የሚሉትን ነገር በመሃል ለዚህ ቪዲዮ ውስጥ ለማስገባት ሞክራለሁ። ነገር ግን ዋናው ነገር ምንድነው አሁን ስለ ልጆች ባህሪ ስናወራው የመጀመሪያው ነገር በተለይ አሁን በተለያየ ሶሻል ሚዲያ ወይም ደግሞ በአካል ሲያጋጥመን ከምናየው ነገር ልጆች ላይ ሞራል የሚባለው ቫልዩ ብዙ ቦታ ላይ እየጠፋ የሚፈልጉትን ነገር ያለምንም ማንንም ሳይፈሩ ባህል ወይም ደግሞ ቤተሰብ ምን ይለናል፣ ጎረቤት ጓደኛ ምን ይለናል ከሚል ጽድት ያለ ዝም ብሎ በድፍረት የሚሰሩ ነገሮችን እናያለንና ያ ከምን መጣ ብለን ስናስብ እንግዲህ ወደ መጀመሪያው መፍትሄ ከባህሪ ጋር በተያያዘ ነው ሊወስደን የሚችለው። ይሄ ምንድነው የመጀመሪያው መፍትሄ ብዬ እኔ ዛሬ ወደናንተ ላቀርብ ያሰብኩት ምንድነው ልጆቻችንን ስናሳድግ እግዚአብሔርን መፍራት ማስተማር መቻል አለብን። ይሄ በጣም ሁሉም ሰው የሚያስማማ ልጆቻችን ማንኛውንም እምነት ሊሆን ይችላል የሚከተሉት፣ ነገር ግን የፈጠራቸውን አካል የፈጠራቸውን አምላክ ግን ማክበር መውደድና መፍራት ይኖርባቸዋል። አሁን ብዙ የምናያቸው ነገሮች ምንድነው ያ ነገር አለመኖሩን የሚያሳዩ ናቸው። በጣም የሚዘገንኑ ነገሮችን
በሶሻል ሚዲያ ሰርተው ማሳየት ወይም ደግሞ በአካል ስናያቸው ልጆች ያለምንም መፍራት ያንን ነገር የሚያሳዩን ምንም ነገር ዲሲፕሊንም ሞራልም እየተማሩ እንዳላደጉ የሚያሳይ ነገር ነው እና እንደውም አሁን አንዳንድ ወጣቶች ምን ማለት ጀምረዋል እግዚአብሔርን መፍራት ሲነሳ መጽሐፍ ቅዱስ ወላጆች ሆን ብለው ልጆቻቸውን በማስፈራሪያነት ሊጠቀሙበት የፈጠሩት ቱል ነው ያሉ የሚከራከሩ እያጋጠሙ ነውና በጣም የሚገርም ጊዜ ላይ ያለ ነው ምክንያቱም መጽሐፍ ቅዱስ ዛሬ የተፈጠረ ነገር አይደለም ሁላችንም እኛ ስናደግ በዚህ መጽሐፍ ቅዱስ ከኛ ቀድሞ የነበረና በዛ መሰረት ቤተሰቦቻችን የሃይማኖት መምህራን እያስተማሩን በቤተ ክርስቲያን ተገኝተን ይሄንን ዲሲፕሊን እየተማርን የመጣንበት ነው እንጂ እኛ ዛሬ ወላጅ ስንሆን የፈጠርነው ቱል የተዘጋጀ የምናሻሽለው የምናስተካክለው ነገር አይደለምና ይሄንንም ግን ለመረዳት ልጆች መሰረት ይዘው ማደግ ይኖርባቸዋል ብዙ ጊዜ መሰረት እንዲይዙ እግዚአብሔርን እንዲፈሩ አድርገን እናስተምራቸውምና አሁንም ከዚሁ ከእግዚአብሔርን መፍራት ጋር በተገናኘ እንዳልኳችሁ እንደየሃይማኖታችን ሊለያይ ይችላል ሞራል ቫልዩን ማስተማር ዲሲፕሊንን ስነ ስርዓትን ማስተማር የሚገቡና የማይገቡ ነገሮችን ማስተማር በየትኛውም ሃይማኖት ቢሆን ትክክል ነው ብዬ አስባለሁኝ እኔና ይሄንን ነገር ሳናስተምራቸው ስንቀር ግን እግዚአብሔርን መፍራት የሚለውን በራሱ የሚተረጉሙበት መንገድ በጣም የሚያስፈራና እየተስፋፋ ሲሄድ ለሌሎችም ልጆችም አደጋ ሊሆን የሚችል ነው በመሆኑም እኛ አሁን ስለ እግዚአብሔር መፍራት በመናስተምር ጊዜ ልጆቻችንን እግዚአብሔርን የሚፈሩት ከማክበር የተነሳ ከመውደድ የተነሳ ልክኛን ወላጆቻቸውን እንደሚወዱን እንደሚያከብሩንና ከዛ ከመውደዳቸውና ከፍቅራቸውና ከማክበራቸው የተነሳ ደግሞ እንደሚፈሩን ሁሉ ከዛ በበለጠ ደግሞ ከኛም ከወላጆቻቸው በላይ ደግሞ ለሆነው ፈጣሪ ደግሞ እንደዚሁ ክብር ፍቅርና የእግዚአብሔርን መፍራቱን እንዲኖራቸው እያስተማርን የማሳደጉ ኃላፊነት የኛና የምንሄድበት ቤተክርስቲያን ያሉ ሰዎች ኃላፊነት ነው ብዬ አስባለሁና ያ ሳይሆን ሲቀር ግን በልጆቻችን ባህሪ ላይ እናያለን I would say like one major piece of advice I would give to anyone that's younger than me is to make sure you keep God in your life because no matter what like if anything were to happen he's always going to be someone you could rely on and if you were stressed out that's something you could pray about whatever problems you're going through and feel like a sense of relief at the end of the day and hopefully your prayers do get answered but that's like something you need to have like wherever you go because this is like important Yeah, I want to add on with what she said because I feel like it's so important to like pray about anything you're going through, stressing over and just like having a conversation with God and like I said with the schedules I feel like having a time for prayer is really important. Yeah. And I would say like growing up like around your like once you become a teenager it's easy to like distance yourself from God with like all the distractions so you have to make sure like going to like the mosque or church or wherever and like praying and doing all these things to like keep your connection strong. I think that like Mina said like when you get older it's easy to like give yourself an excuse to not go like you could be like oh I'm too busy or like I stayed up late like I'm tired like I don't want to go anymore and then that's just going to become permanent like then it's going to be like it's going to go from like weeks to months to like years that since you've been to church and then you forget like you have to like you remember like at the end of the day regardless everybody could leave you but like God is the one person who's not going to leave you like he's going to be with you the whole time and you have to whether it's good or bad like I remember my mom would always tell me like people pray to God a lot when something bad happens they pray for like oh, can you please make this better, like stuff like that, but they don't pray for when something good happens. Like you always go to him with your problems. You have to remember to like always stay with him and stay close. I was just gonna add on to like never forget like your purpose in life. Like I think when you start to grow up you always get like sidetracked or like there's a lot of things or obstacles or challenges that can come into your way and you kind of forget like especially in high school you kind of tend to like forget like why you're striving or why you're trying to push to do certain things and then kind of bouncing back onto like your I guess like religion and like kind of just keeping God by your side I feel like that also comes into play like when you were talking about how people don't really like they always come to God with their problems but never really like with things that they're grateful for and I think people tend to forget that so like always remember your purpose and like what you're working hard towards or your goals in life and always trying to make sure you accomplish that with also trying to balance having God on your side as well.
Yeah, I think especially like one big thing when you're a teenager is like social media and stuff, because that takes away a lot of your time and your attention that you could be focusing on other things like your religion or your school or like other things that you used to focus on before. So I think like cutting out distractions is a good way, and also like making sure to focus on if something doesn't happen, then that just means it wasn't part of your plan. So you kind of like always have to trust in God's plan and sort of put like whatever happens behind you and just keep moving forward. ሌላ ከዚህ ጋር ተያይዞ ማንሳት መፈልገው እንደዚሁ ከእግዚአብሔር መፍራት ጋር ተያይዞ እንደ አጉል ባህል እንደ አጉል እምነት እየተቆጠረ የመጣ ወላጆቻችን በምርቃት ነበር የሚያሳድጉን እኛ ባደግንበት ሰዓት ወይም ከኛ በፊት በነበሩበት ጊዜ ልጆቻቸውን በማንኛውም ጥሩ ስራ ላይ ሲሰማሩ ልጆቻቸውን ወላጆች ይመርቃሉ አያቶች ይመርቃሉ ጎረቤቶች ይመርቃሉና አንዳንድ ጊዜ ምርቃቱ ወዲያው የሚደርስ እስከሚመስል ድረስ በጣም እንደሰት ነበር በምርቃት አሁን ግን ከዘመናዊነት ጋር ተያይዞ ምርቃት የሚባለው ነገር ታላላቅ ሰዎች እነዚህ መራቂ አያቶች አባቶች እናቶች በእድሜ የሚሆን በበሽታ የሚሆን ያለቁ የቀነሰ ቁጥራቸው ሲሄድ እኛ ደግሞ ከነሱ የተረከብነው ሰዎች ያንን ነገር ፕራክቲስ ባለማድረግና እንደኋላ ቀርነት በማየት ልጆቻችንን አንመርቃቸውም አንባርካቸውም የሚታየው ነገር ምንድነው አንድ ልጅ ጥሩ ነገር አድርጎ በሚታይበት ጊዜ you did a good job ጎበዝ I'm proud of you እንዲህ አይነት ነገር ነው እንጂ ወደፊታቸው ላይ ጥሩ ነገር የሚያመጣ ጥሩ ነገርን አንመኝላቸው ለኔ ምርቃት ማለት ነው ምንድነው ወደፊት ያለው ህይወታቸው ላይ ፖዚቲቭ ነገር የሚዘራ ነገር ነውና ያንን ነገር አንላቸውም በብዙ ቦታ ማለት ነው እስካሁን የሚመርቁ ሰዎች ሊኖሩ ይችላሉ ነገር ግን በጣም እየቀነሰ መጥቶ እኛ ሁሉ ልጆቻችንን በኔ እድሜ ያለን ሰዎች ለምሳሌ ምርቃት ረዘም አድርገን ልክ እንደድሮ አንመርቅምና ምርቃት እየጠፋ መምጣቱ ልክ እንደ ባህላዊነት መቆጠሩ በራሱ ልጆቻችን ላይ ተጽዕኖ አለው ይልቁንም በተቃራኒው አንዳንድ ወላጆች ራሳቸው ልጅ አፋቸው ተከፍቶላቸው መጥፎ ነገርን በልጆቻቸው ላይ ሲዘሩ ሲራገሙ የሚታዩበት አጋጣሚዎች ደግሞ አሉ ብዙም ባይሆን እንዳልኳቸው አሁን በእኛ እድሜ ላይ እርግማኑ ምርቃቱን ብዙ የለም ግን ሞር እንደው መጥፎ ነገርን የመናገሩ ነገር አለ ስለዚህ ሳይንሱም የሚደግፈው ነገር ነው ለልጆቻችን ፖዚቲቭ የሆነ ነገር አትራክት ማድረግና ኔጌቲቭ የሆነ ነገር አትራክት የምናደርገው ነገር ሪዛልቱ ላይ በጣም ልዩነት ይኖረዋል እኔ እንደ ምሳሌ ወደ ኋላ ልሰዳችሁና ሁላችንም ባደግንበት ሰዓት እንደው በመናባችን ወደ ኋላ ብንመለስ የሰፈር ልጆች የምንላቸው በአካባቢያችን የጎረቤት ልጆች የምንላቸው ልጆች እናውቃለንና እነዛ ልጆች ውስጥ እንግዲህ እንደው ለማስታወስ እንሞክር የተወሰኑ ልጆች አሉ በጣም ቁም ነገረኛ ናቸው የተባረኩ ናቸው እንደዚህ ናቸው ተብለው ሁሉ ጊዜ የሚወደሱ የሚሞገሱ ልጆች አሉ ደግሞ የተወሰኑ አይነሱ ምን ዋጋ አላቸው ተብለው ደግሞ ሁሉ ጊዜ የሚከሰሱ የሚወቀሱ ልጆች አሉ በየቤተሰቦቻቸው ስሞታ የሚላክባቸው በቃ በእርግማን ጎረቤትም ሳያቸው እነሱም አንዳንድ ጥፋት የሚያጠፉ ምክንያቱም አንዴ ስም ከወጣላቸው በኋላ ተስፋ በመቁረጥም እንደዛ የሚያረጉ ልጆች አሉና ምን ልላችሁ ነው ወደ ኋላ ስንመለስ እነዛ ልጆች አሁን የት ነው የደረሱት ብለን ያየን እንደሆነ አብዛኛው ቁጥር ይሄ እየተሞገሰ ጎበዝ እየተባለ እየተመረቀ ያደጉት ልጆች ጥሩ ቦታ ላይ ደርሰው እናያለን ሁሉንም ማለት አይደለም እዚህ ጋር መግባባት የሚኖርብን ስለ ማጆሪቲ ነው ምን ጊዜም ስናወራ ስለ ማጆሪቲ ነው ምንነጋገረውና ብዙዎቹ ጥሩ ቦታ ላይ ይደርሳሉ ነገር ግን ሁሉ ጊዜ ደግሞ በነቀፋ ውስጥ የሚያድጉ ኔጌቲቭ ነገር የሚዘራባቸው የሚረገሙ የሚሰደቡ የሚገረፉ ልጆች ደግሞ አይታችሁ ከሆነ ብዙዎቹ ያልሆነ ቦታ ላይ ወድቀዋል ወይም ደግሞ በህይወት የሌሉ ብዙ አሉ እንግዲህ እኔ ከራሴም ኤክስፒሪየንስ ከማቃቸው በአካባቢ ካደግኩባቸው እንደው ዞር ያልኩ ስመለከት እንዲህ አይነት ነገሮች አሉና አንዳንዴም ደግሞ እንደዚሁ ከሌሎች ሰዎች ጋር ቁጭ ብዬ ዲስከስ በማደርግበት ሰዓት ይሄ ኤክስፒሪየንስ የብዙ ሰው ነው በተለይ ይሄ ምርቃት እየቀረ መምጣቱ ብዙ ሰው ያንገበግበዋል በእኔ እድሜ ያለ እኔ የእውነቴን ነው የምላችሁ ኤግዚስት ያረኩት ራሱ በዚህ ሰዓት ላይ ያለሁበት ቦታ ላይ የደረስኩት ራሱ በተመረኩት ምርቃት ነው ብያስባለሁ ይሄንን ደግሞ ብዙ የሚጋሩኝ ጓደኞች የሚጋሩኝ በአጋጣሚ የማገኛቸው ስለ ምርቃት ስናወራ ቤተሰብ ስላለው ፖዚቲቭ ነገር ስንነጋገር ብዙ ሰው ይሄንን አስተሳሰብ
ሼር ያደርገዋልና ኋላ ቀርነትም አይደለም። እንደው እግዚአብሔርን አስደስተን ቤተሰብን አስደስተን የነሱን ብሌሲንግ ማግኘት ቀላል ነገር አይደለም እና ዋናው እዚህ ጋር እንደ አንደኛ መፍትሄ ተብሎ እዚህ ጋር ያስቀመጥኩላችሁ ምንድነው ልጆቻችንን እግዚአብሔርን መፍራት ማክበር መውደድ ማስተማር የኛ ኃላፊነት ነው። ያ ደግሞ ድካም የለውም ማለት አይደለም። ነገር ግን ውጤቱን ስናየው አሁን ያለውን ሁኔታ ስናይ ደግሞ ልጆቻችንን የከፈልነውን ያህል መስዋዕትነት ከፍለን ከዚህ ከሚታየው ነገር የምንጠብቃቸው ከሆነ ወደዚህ አይነቱ ባህሪ እንዳይገቡብን የሚያደርግልን ከሆነ ዛሬ መስዋዕትነት መክፈሉ የተሻለ ነገር ነው እና የጥበብ መጀመሪያም ደግሞ እግዚአብሔርን መፍራት ነው ይላል መጽሐፍ ቅዱስና በተቻለ አቅም ወደ እግዚአብሔር ቤት መውሰድ እንደዚሁ እንዳልኳችሁ እንደው በክርስቲያንነት ብቻ ሳይሆን ማውራው በተለያየ ሃይማኖታችን ውስጥ ወደ እምነት ቦታዎቻችን መውሰድ ልጆቻችንን የሚፈሩት እግዚአብሔር የሚፈሩት ፈጣሪ እንዳላቸው ማስተማሩ ትልቅ ነገር ነው። ለምን እኛን እንደወላጅ ቢፈሩንም ቢያከብሩንም there are times እኛ በሌለንበት ሰዓት የፈለገ ያህል ቢወዱን ቢያከብሩን ቢፈሩን አንዳንድ ነገሮችን አያዩንም ብለው በጓደኛ ተጽዕኖ ወይም በተለያየ ተጽዕኖ ሊያደርጉ ይችላሉ። ነገር ግን እግዚአብሔርን ከሆነ ግን የወደዱት እግዚአብሔርን ከሆነ ግን የፈሩት እግዚአብሔር አያየንም ሊሉት የሚችሉት ቦታ የትም የለም። ስለዚህም ከልባቸው ለእግዚአብሔር መገዛት ለእግዚአብሔር ፍቅር እንዲኖራቸው ለፈጠራቸው አምላክ ተገዢ እንዲሆኑ ልጆቻችንን አድርጎ ማሳደጉ አሁን እየታየ ካለው ነገር ሁሉ ልጆቻችንን ይጠብቃል ብዬ አስባለሁ። እንደው በዚሁ ጋር ደግሞ ነካ አርጌ ማለፍ የምፈልገው ምንድነው ሁላችሁም የታዘባችሁት ነው ብዬ አስባለሁ እና this days በጣም ብዙ ሞት የምናየው በሶሻል ሚዲያ ላይ አስተውላችሁ ከሆነ እኔ በጣም ግራ እስከሚገባኝ በጣም እስከሚጨንቀኝ ድረስ አያለሁና የወጣቶች ሞት ነው እና እነዚህ ልጆች በአብዛኛው ተስፋ ከመቁረጥ ጋር በተገናኘ ነው። ለኛም ራሱ ተስፋ የሚሆነን ምናልባት የተለያየ ነገሮችን ሞክረን የተለያየ ቴራፒ ሊሆን ይችላል የተለያየ ቦታ ወስደናቸው ልጆቻችንን እንደው ምንም ነገር የመስተካከል ነገር ባናይ እንኳን በእግዚአብሔር የምናምን ከሆነ ሁሉ ጊዜም ተስፋ አለ። ለልጆቻችንም እንደዚሁ ነው። ምንም ነገር ቢመጣ ልጆቹ ተስፋ እንዲያደርጉ ተስፋ እንዳይቆርጡ የሚረዳቸው ከእግዚአብሔር ጋር የተጣበቁ እንደሆነ ብቻ ነው። ሁሉንም ነገር የሚሆነው በእሱ ነው ብለው ካሰቡ የራሳቸውንም ህይወት የማጥፋትም ወይም ደግሞ ሌሎችም ተስፋ የሚያስቆርጡ ነገሮች ውስጥ የመግባትን ነገር በትልቁ ይቀንስልናል ብዬ አስባለሁ እና ልጆቻችን እግዚአብሔርን እንዲወዱ ከመውደድ የተነሳ ከማክበር የተነሳ ደግሞ ለእግዚአብሔር ፍርሃት እንዲኖራቸው ህይወታቸውም ቢሆን የእግዚአብሔር እንደሆነ እሱ በፈቀደው ነገ ሌላ ቀን እንደሆነ እየተማሩ ማደጋቸው ከባህሪም አንፃር ከተስፋም ከነገንም ከመናፈቅ አንፃር ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁና ልጆቻችንን በምርቃት ብንይዛቸው ሲያስደስቱን ወይም እንደው ሳያስደስቱንም ቢሆን ጥሩ ነገር ወደፊታቸው ላይ ጥሩ ነገር ላይ ብንዘራላቸው መልካም ፍሬን እንዲያፈሩ ብንመኝላቸው ያንን የመከተሉ ነገር ብዙ ጊዜ ፖዚቲቭ የሆነ ነገር የመከተሉ ነገር ስላለ ያ አንድ መፍትሄ ይሆናል የሚል ሐሳብ አለኝ። በሁለተኛ ደረጃ ደግሞ ምንድነው ብዙ ጊዜ የማናደርገው ምናልባት እንግዲህ ከስራ ብዛት ሊሆን ይችላል ከተለያዩ ቻሌንጆች እኛም እንደወላጅ ሊኖርብን ይችላል። ነገር ግን ልጆቻችንን አይድል የሆነ ታይም እንዲኖራቸው እናደርጋለን እና ብዙ ጊዜ አይድል ማይንድ ኢዝ አ ፕሌይግራውንድ ፎር ሰይጣን ይባላል እና ያ ምንድነው ልጆቹን ኢንጌጅ ማድረግ ካልቻለን ለምሳሌ ብዙ ሰዓት ኤሌክትሮኒክስ ላይ እንዲቀመጡ አንፈልግም። ብዙ ሰዓት የተለያየ ስክሪን ውስጥ ገብተው የተለያየ ነገር እንዲያዩብን አንፈልግም። በጣም ያስጨንቀናል። ያንን የሚያደርግ ልጅ ሲኖረን ግራ እንጋባለን። ነገር ግን ያንን የሚተካ ደግሞ አሁን ያንን እንደ መጥፎ ባህሪ ካየነው ያንን የሚተኩበት ደግሞ ሌላ አክቲቪቲ ሊኖር ይገባልና ብዙዎቻችን ልጆቻችንን ኢንጌጅ የሚያደርግ በቂ ነገር የለንም። ለምሳሌ ሁላችንም ራሳችንን እንጠይቅ። ከትምህርት ቤት ሲመጡ ምንም የሚሰሩት ነገር በአብዛኛው ከሌለ ሆምወርክ ስሩ እንላቸዋለን፣ ኮምፒውተር ላይ ይቀመጣሉ። ሪሊ ሆምወርክ ነው የሚሰሩት ወይስ ሌላ ነገር ውስጥ ይገባሉ? ያንን ለመከታተል እኛም ጊዜውም የለንም፣ አንዳንድ ጊዜ አቅሙም አይኖረንም ምን እየሰሩ እንደሆነ። ምናልባት እንኳን ስናይ የሆነ ቪዲዮ ላይ ቢሆኑ አይ ከዚህ የምፈልገው መልስ ስላለ ነው ለቤት ስራዬ ካሉን
ከማመን ውጪ ሌላ ምንም የምናደርገው ነገር አይኖርም። ነገር ግን ከልጆቻችን ጋራ አብረን ሆነን መጀመሪያ የሚወዱትን ነገር መለየት፣ ምንድነው የሚያስደስታቸው የሚለውን ለይቶ አንዳንድ ልጅ ለምሳሌ በጣም ኳስ የሚወድ ሶከር የሚወድ ልጅ አለ፣ ባስኬትቦል የሚወድ ልጅ አለ፣ ዋና የሚወድ ልጅ አለ። የተለያየ ግዴታ ገንዘብ የሚያስከፍሉ ነገሮች መሆን ላይኖርባቸው ይችላል። ነገር ግን ልጆቻችንን የተለያዩ አክቲቪቲዎችን አቬይለብል ማድረግ፣ አብሮ ራሱ ወጥቶ እያወሩ ወክ ማድረግ ሊሆን ይችላል። እነዚህን ነገሮች ስል በተለይ ቲኔጀር ላይ ቀላል አይደለም። ልጆቹን እስቲ ወተን ወክ እናድርግ ስንላቸው ይስማማሉ ማለት ላይሆን ይችላል። ነገር ግን ኮንሲስተንት ከሆነን በምናደርገው አክቲቪቲ ኮንሲስተንትሊ ፕሮግራም አውጥተን በዚህ ቀን ወክ ነው የምናደርገው፣ በዚህ ቀን ደግሞ አንዱ ሜዳ ኳስ ሜዳ ላይ ሄደን ኳስ ነው የምንጫወተው ወይም ከልጆች ጋር ተገናኝተን ይሄን ነው የምናደርገው፣ በዚህ ቀን ደግሞ ሌላ የሚሰሩት አክቲቪቲ እንዳልኳችሁ ዋና ሊሆን ይችላል፣ ላይብራሪ ሊሆን ይችላል፣ ወይ ቮለንቲር ማድረግ ሊሆን ይችላል። ወይም ደግሞ እንዲህ አይነት አክቲቪቲዎችን ደግሞ የማይወዱ ልጆች አንዳንድ ጊዜ ምን ይወዳሉ? ይሄ ገንዘብ የሚያስገኝ ነገር ይወዳሉ። እዳዝም ማተር እድሜያቸው በጣም ያንግ ቢሆኑም እንኳን የቤት ውስጥ ስራ ለምሳሌ በማገዝ ቤት በማጽዳት ልብሳቸውን ላውንደሪያቸውን በማድረግ በጣም በትንሽ $1 $2 በእንደዚህ እየተነጋገርን ቤት ውስጥ ያሉትን ነገሮች ሊያግዙ ይችላሉ። ያ ዋናው አላማ ምንድነው? ለነሱ ገንዘብ መስጠቱ ወይም ለኛ ስራ ማገዙ ሳይሆን ልጆቹን ቢዚ ማድረጉ ነው። ቢዚ ሲሆኑ ሌላ እየገቡ የሚያዩዋቸው አላስፈላጊ የሆኑ ነገሮችን መቀነስ እንችላለን ማለት ነው። እና ይሄንን ምንድነው ብዙ ጊዜ ጥናቶች የሚሉት ኢንቴንሽናሊ አክሰስ ዲናይ ማድረግ ነው። ለሌላ ለማንፈልገው ነገር አክሰሱን ዲናይ እናረጋቸዋለን። እኛ ኢንቴንሽናሊ ነው የምናረገው እነሱ በማያውቁት ማለት ነው። እና ይሄንን ነገር እያመቻቸንላቸው ቀስ እያልን ከዛ ከማንፈልገው ባህሪ ወደምንፈልገው መንገድ ጋይድ የማናደርጋቸው ከሆነ አንድ ልጅ ስልክ እንዲይዝ ካልፈለግን፣ ኮምፒውተር እንዲነካ ካልፈለግን፣ ከዛ ግን ደግሞ የሚተካው አክቲቪቲ ካልሰጠ ነው እኛን በጣም ይረብሹናል። 2-3 ከሆኑ ቤት ውስጥ ይጣላሉ። በየደቂቃው የሆነ ግርግር ሲፈጥሩ ሌላ የሚሰሩት ነገር ስለሌለ ያንን ሲያደርጉ እናያቸዋለን። እና ያንን ደግሞ እኛ እንደ ረብሻን ቆጥረዋለን። እንደ ረብሻም ደግሞ ሊቆጠር የሚችልበት አጋጣሚ አለ። ምክንያቱም ቤት ውስጥ የሚያደርጉትን ነገር ነገ ትምህርት ቤት ይሄዱና ከሌሎች ልጆችም ጋር እንደዚሁ የመላፋት የመሰዳደብ እንዲህ አይነት ነገሮችን ሊያሳዩ ይችላሉ። ለምን ቤት ውስጥ ኢንጌጅድ ባለመሆናቸው እንደዛ አይነት ነገሮች ውስጥ ከወንድሞቻቸው ጋር ኢንቮልቭ ካረጉ ትምህርት ቤትም ሄደው ያረጋሉ ማለት ነው። ስለዚህ እኛ መጀመሪያ ልጆቻችን ባህሪያቸውን እንዲለውጡ ስንፈልግ በምን ይለውጡ ነው። ብዙ ነገር ልንለውጥ ስንፈልግ ሪፕሌስመንት ያስፈልገዋል እና ያንን ሪፕሌስመንት እኛ መጀመሪያ ማዘጋጀት አለብን። የምናዘጋጀው ነገር ደግሞ እነሱ በሚወዱት ነገር ላይ ቤዝ ቢያደርግ ጥሩ ነው። ያንን ደግሞ የሚወዱትን ነገር ስናደርግ ከነሱ ጋር ፕላን ቢደረግ ደግሞ ጥሩ ነው። እነዚህን ነገሮች አሟልተን የግዴታ የሚያስከፍል ነገር መሆን የለበትም። እንዳልኳችሁ ግን ማንኛውም አክቲቪቲ በአካባቢያችን አክሰስ ልናደርገው የምንችለው አክቲቪቲ ላይ ልጆቻችንን ማሰማራት መቻል ይኖርብናል ብዬ አስባለሁ። እና ይሄንን ኮንሲስተንትሊ ካደረግንላቸው እኔ እንዳየሁት ከሆነ ልጆች ትሬን የምናረጋቸው ነገር ነው። ለመጀመሪያ ጊዜ ሁሉንም ነገር እምቢ ይላሉ፣ ላይቀበሉን ይችላሉ፣ ፍራስትሬት እናረጋለን። ግን በተወሰነ ደረጃ ኢንሲስት ማድረጋችንን ሲያዩና ሁሉ ጊዜ ያ ነገር የምናደርገው ሲሆን እየተቀበሉ ይመጣሉ። ለምሳሌ እንዳልኳችሁ ወደ እምነት ቦታ ለመውሰድ ለምሳሌ መጀመሪያ አካባቢ ከእንቅልፍም ከድካምም ካለመለማመድም የተነሳ እምቢ ሊሉ ይችላሉ። ነገር ግን እኛ ጎበዝ ሆነን አላማ ኖሮን ይሄን ማደርገው ደግሞ ወደፊት እንዲህ አይነት ነገር ልጆቼ ላይ እንዳላይ ነው በአስቸጋሪ ባህሪ እየተከላከልኩ ነው ብለን ለራሳችን እንዲያጠነክረን ያንን ሐሳብ ይዘን ከተነሳ ደጋግመን ስናደርገው ፕሮግራማቸው ውስጥ ያስገቡት ይሄዳሉና የኛ አሁን አንዳንድ ጊዜ ላክ ኦፍ ኮንሲስተንሲ ነው ልጆቹንም ራሱ ወደ ኋላ ወደፊት እንዲያረጉ የሚያረጋቸውና እንዳልኳችሁ እነዚህ አሁን ኢንተርቪው ያረኳቸው ልጆች ላይ ልጆቹ በአንድ ግሩፕ ውስጥ ያሉ ጓደኛሞች ናቸውና እነዚህ ልጆች ለኔ ሰክሰስፉሊ የቲኔጅ እድሜያቸውን እያካሄዱ ያሉ ልላቸው እችላለሁ። What leadership roles in community work have you done and how has that affected your daily life? I would say since I'm like very
like I participate in a lot of extracurriculars. So like I'm vice president in my Oriental Orthodox Student Association club at my school, and I like participate in like many different things. It's like teaching the preschoolers at my school, and I've spent a lot of summers volunteering at like different places, like working with people that are like on the spectrum, or volunteering at a summer school program at a elementary school. I would just say that like it's kept me like very busy and like distracted me from like possibly going down the wrong path or doing anything that may lead to like a bad influence getting put on me. I would agree with that. I would say like me and my sisters always did volunteering programs over the summer and like throughout elementary school and middle school. And like I remember one summer we did food distribution and packaging, and then we would we'd make like food boxes and hand it out to families, and like seeing the like happiness from that they got from like the food boxes, it influenced me to like do more volunteer work growing up. And like I don't know, like it made me want to help people more like growing up. For me, I was a part of like, I still am like a part of like ESA, was like the East African Student Association at our school, and we do like international night at our school and like other different like programs, and like we host things so like to help promote like and show our culture to like everybody else. And a part of that is like actually going to the practices, and like it takes time. Like for example, like after school you could be doing like a lot of stuff, but like being a part of this, you have to go to the practice, and like you have to actually like try to like work on everything to like do good on the performances. And there was also National Honor Society, and in that like there are a lot of like community services, and there have been times where like we go to like clean up cemeteries, or like we go to like make like sandwiches or something for like people who are in need, and just like different activities like that. It like helps keep you like active, and like you're not like just doing nothing or like bored at home. Like it gives you something to do. So. Yeah. Go ahead. I like doing clubs that like I enjoy like doing. Like for example, Oriental Orthodox, to get closer to God. Like I'm the treasurer of that club, and like ESA's International Night, I've coordinated the dances. And yeah, I want to go into the medical field, so I also created a club. I founded the STEM Sisters of Medicine. So yeah. Kind of just add on to your guys' point about like how I guess we have an ESA at our school as well, so like kind of being on the board of that club kind of helps me like be able to, I guess I get to work a lot with a lot of people, spend a lot of time outside of school working with those people. Also being a part of like the arts in my school also kind of helps me, because we have something called Sankofa at our school where we get to perform. It's like basically educating people on like African American history, and like in multiple different ways, whether that be poetry or things like that. So like we get to really go out and like practices once again take up a lot of my time, so I feel like it prevents me from like once again being bored at home or something like that, or hanging out with people for excessive amount of time. Also, go ahead. I think also like I volunteered a lot, like especially over the summers. I was like a volunteer at the Kid Museum, so I led like a lot of summer camps, and then also like on the weekends I help people around the museum. And then at school too, I also want to go into like med or bio. So we started, like I was a co-founder of the Operation Smile Club in my school, and sort of like raising money for like cleft lip surgeries and stuff in underserved countries. And then, yeah. I would say me, Ahlam, and Filson are part of the Muslim Student Association at our school, and it helps us stay connected with the Muslims at our school, even though there's not many, but the few that there are helps us stay connected and stay closer with God. Yeah, I also would like to add, that's a club that I've been a part of like for all 4 years of high school, and it's something that I'm like very grateful for, because it teaches me something like new every meeting, and it gives me something to look forward to at the end of the week. So yeah. Also like I know I just came to high school and I'm new to it, but starting off from like 9th grade, I want to be like part of many extracurriculars. Right now I joined Be the East, which is the Ethiopian Eritrean Association at our school, and I'm also part of Anatomy and Physiology Club, so it's like more medical, and that'll hopefully help me for the future.
እንዳያችሁት እንግዲህ ከዚህ ልጆቹ ከነገሩን ውስጥ መረዳት የምንችለው ምንድነው ወደ ሃይማኖታቸው ወደ እምነታቸው መጠጋታቸው ከመማራቸው በተጨማሪ ሌላ ቦታ ከመሄድ ይልቅ በየቦታው ለነሱ የማይገባ ቦታ ከመገኘት ይልቅ ያንን ሰዓት በሚማሩበት በሚታነጹበት ቦታ ላይ እንዲሆኑ አድርጓቸዋል ማለት ነው። ሌላው ደግሞ ምንድነው ስልክን በተመለከተ ለምሳሌ በስንት አመት ነው ለልጆቻችን ስልክ መስጠት ያለብን የሚል ብዙ ሰው እኔ ዩቲዩብ ላይ አያለሁኝ እንዲህ አይነት ጥያቄዎችና እንግዲህ መልሶ የሚሆነው ምንድነው አስፈላጊ ሲሆን ነው። በየቤቱ የተለያየ ይሆናል። በ5 አመት በ7 አመት በ15 አመት ብሎ መወሰኑ ከባድ ነው። ግን በየትኛው መንገድ ቢሆን የ2 አመት የ3 አመት የ4 አመት ልጆች ምግብ ስናበላ ቲቪ ከፍተን ወይም ደግሞ ስልክ ሰተን ብቻ የምናለማመድ ሰዎች አለን እና አንዳንድ ጊዜ ልጁ ልክ ወይም ልጅቷ ምግብ ልክ ሲቀርብላቸው እጃቸው ላይ ስልክ ስለለመዱት በቃ ያንን ስልክ ካልያዙ አፋቸውን ከፍተው አንድ ጉርሻ ወደ አፋቸው አይወስዱም። ሶ ይሄኛው በምንም አይነት ሜጀር ቢሆን ትክክል አይደለም። እንደውም በሳይንስ በደንብ የተረጋገጠው ነገር ምንድነው በጥናቶች የሚያሳዩት ከ2 አመት በታች ያለ ልጅ ለምንም አይነት የስክሪን ታይም ኤክስፖዝ መደረግ የለበትም። አይምሯቸውንም አይናቸውንም ስለሚጎዳ እድገታቸውንም እንደዚሁ ከእድገት ጋር ተያይዞ ስፒቻቸውን ሌላም የአካላቸውንም እድገት የሚገታቸው ነው። ምክንያቱም እንደ ልባቸው እንዳይንቀሳቀሱ ቁጭ ነው የሚያደርጋቸውና የሞተርም ዴቨሎፕመንታቸው እንዳይፋጠን ያደርጋል። ስፒቻቸውም እንደዚሁ የንግግር ክህሎታቸውም በተገቢ ሁኔታ እንዳያድግ ያደርጋል። ምክንያቱም በማየት ሪሴፕቲቭ ስኪላቸውን ብቻ ነው ዴቨሎፕ የሚያደርጉት እንጂ ኤክስፕሬሲቭ ስኪላቸው ምንም አይጠቀሙትም። ስለዚህ መልሰው ከቲቪው ጋር ወይ መልሰው ከስልኩ ጋር ስለማይመላለሱና ዳያሎግ ስለማይኖር እነዚህ ልጆች ማዳመጥ ይችሉ ይሆናል፣ ነገር ግን መመለስ፣ መናገር፣ ራሳቸውን መግለጽ እንዳይችሉ ነው የሚሆኑት። ስለዚህ በተቻለ አቅም በተለይ ከ2 አመት በፊት ስትሪክትሊ መከልከል አለበት የስክሪን ታይም። ከዛ በኋላ ላሉትም ቢሆን ደግሞ ልክ ምግብ ሲቀርብ እንዲበላልኝ ብዬ ነው፣ ልክ ሲያለቅሱ ደግሞ ዝም እንዲልልኝ ብዬ ነው እያልን በተለያየ ነገሮች ልጆቻችንን ስክሪን የምናጋለጥ ሰዎችም እንደዚሁ ልናስብበት ይገባል። በደንብ ልጆቹን በሌላ መንገድ ትሬን ማድረግ እንችላለን። አሁንም እንዳልኳችሁ ይሄንን ነገር አቮይድ ለማድረግ ስንሞክር ሪፕሌስመንት ባህሪ ያስፈልገናል። ያ ሪፕሌስመንት እኛ ራሳችን ልጆቹ ማናገር ሊሆን ይችላል፣ ለልጆቹ ተረት ማውራት ሊሆን ይችላል፣ ስለሚበሉት ነገር ገለጻ ማድረግ ሊሆን ይችላል። ግን የተለያየ ነገር እነሱን ኢንጌጅ የሚያደርጋቸው ነገር ከስልኩ ስናስወጣቸው ልንተካላቸው ይገባልና በዛ መሰረት ቀስ እያልን አሁን ካላላቀቅናቸው ወደፊት የበለጠ እየከበደ ይመጣል ማለት ነው። ነገር ግን ለትልልቆቹ ግን ለቲኔጀርስ እና እንደዚህ በስንት አመታቸው ይሰጣቸው ኤሌክትሮኒክስ ወይም ስልክ የሚለው የሁላችንም አይገስ የሁሉም ወላጅ ጥያቄ ነው። ነገር ግን እነዚህም ልጆች እንዳልኳችሁ እነዚህ ወጣቶች ዲስከስ አድርገውታል። አንደኛው ጥያቄ እሱ ነበር፣ እናንተ በስንት አመታችሁ ተሰጣችሁ፣ ለምን ተሰጣችሁ የሚል ነበርና ብዙ ጊዜ ስልክን በተመለከተ ለልጆች ስልክ መሰጠት ያለበት ካስፈለገ ብቻ ነው። ይሄ የወላጅንም ስታተስም ማሳያም አይደለም፣ የልጆችም ደግሞ መወዳደሪያ መሆን የለበትም። እኛ ለልጆቻችን ለየራሳችን ቤት የየራሳችን የሆነ አስተዳደግ ስለሆነ ያለን መግለጽ ለልጆቹ ለምን እንደምንሰጣቸው ወይም ለምን እንደማንሰጣቸው ማስረዳት መቻል አለብን። በዚህ መሰረት ለልጆቹ ስልክ የምንሰጣቸው አስፈላጊ ሲሆን ብቻ ነው። ይሄንን ደግሞ እነዚህ ልጆች ከተነጋገሩት ላይ መውሰድ እንችላለን ማለት ነው። What is your opinion about social media? How old were you when you got your first phone? Do you think this is the right age for you? Or if so, please tell us more. I got my first phone a little bit after the first day of school, first day of 6th grade, and I got it because like I was starting to go home earlier than my parents, so I needed to call whenever I get home. And I feel like at first it was like useful, but then a little like later on, as soon as I started getting like more social medias, I started comparing myself to other people and like using it for not a good use. I think I saw a lot of my friends getting phones before me, especially in like 5th grade, which is still really young, but I wanted a phone because a lot of people had one. But I think I got my phone in like right when I started middle school, and because I had to walk home and I had to communicate with my parents and stuff, and I think that's good, like waiting until middle school or until you're a little older to get a phone. Just to like
I guess add on to what she was saying, like I kind of got my phone around that, like around like 10, 11 ish, like when I was starting into middle school, kind of the end of my elementary school like life. I kind of needed it for like, once again, communication, but also like because I had to look after my siblings and like communicate with them as well, because it was kind of a situation where we were all in different schools, and like I had to make sure that one person was dismissed at a certain time, and like I could be able to reach everybody in the family. So necessarily I was using it for communication, but I don't think I really started using social media until like later on, into like almost end of middle school. So I think obviously there's a lot of like downsides to it, like you were saying, comparing yourself to other people, the unrealistic like image and wanting to be like somebody else that you see on social media, but I think there's also definitely this like positives to that situation. For me, like since I'm not like the oldest in the house and stuff, like there was already a set standard in our house for like when you get a phone and stuff like that. So it didn't matter how much I begged or anything. Like I like, even if I came home every day and been like, oh, I need a phone, like it wasn't gonna happen, because like there was already a standard. So I feel like the time that my parents waited to give me a phone was like, it was a good age. Like I got it when I'm pretty sure when I entered high school. So it was like, that was a good age, because by then your brain is already kind of like matured and knows like right from wrong. So it's like easier to like know what you should be doing, and it's like harder to like get influenced by other people. ጥሩ እንግዲህ ስልክን በተመለከተ ያው እኔም እንዳልኳችሁ ከአስፈላጊነቱ ጋር ሎጂካሊ ኤክስፕሌን አድርገን ለራሳችን ሪዝን ካለን ብቻ ቢፈቀድ ጥሩ ነው ወደሚለው ነው የመጣ ነው። እንዳያችሁት ነው የልጆቹም ሐሳብ። የመጨረሻውና ደግሞ ሶስተኛው መፍትሄ ብዬ የማስበው እኛ ልጆቻችን ጥፋት ሲያጠፉ በጣም ፍራስትሬት እንዳናደርግ፣ ተስፋ እንዳንቆርጥ የሚያደርገን ምንድነው? ልጆች ስለሆኑ ጥፋት ያጠፋሉ ብለን ራሳችንን መጀመሪያ ማሳመን፣ እነሱ ያጠፋሉ እኛ ደግሞ ከዛ ጥፋት እንዲማሩ እኛ እናግዛቸዋለን ብሎ መጠበቅና ልጆች ጥፋት እንደሚያጠፉ ግን አስዩም አድርጎ አለመጠበቅ መልሳችን ላይ በጣም ልዩነት ያመጣል። ምክንያቱም አንድ ሰው ልጄ ጥፋት ያጠፋል፣ እኔ ደግሞ እዚህ ያለሁት ልጄ ሲያጠፋ ትክክለኛው መንገድ ላሳየው ነው። ቢቻል ሳያጠፉ ማሳየት ጥሩ ነገር ነው፣ ግን ሁሉንም ነገር አድሬስ ላናረግ እንችላለን። አንዳንድ ጊዜ በጣም ነው በቃ የሚገርመው፣ ይሄንንም ማስተማር ነበረብኝ የምንለው ነገር አይነት ነገር ሊያረጉ ይችላሉ። ነገር ግን ሁሉንም ሳይደርስ ማስተማር ስለማንችል ጥፋት ካጠፉ በኋላ በጣም ሳንደናገጥ ያንን ነገር አድሬስ ማድረግ የምንችለው ልጆች ናቸው ያጠፋሉ ብለን ካሰብን ብቻ ነው። ያንን ነገር ግን ወደ ውስጣችን ካላስገባን አስዩም ማናረግ ከሆነ በጣም ነው ፍራስትሬት የምናረገው። ለምሳሌ አንድ ልጅ ከትምህርት ቤት ከልጆች ጋር ተጣልቶ ቢደወል ያንን ያህል ቢግ ዲል መሆን የለበትም። ልጆች ስለሆኑ አው ሊሆን ይችላል፣ ያ ነገር ያጋጥማል። ከልጁ ጋር ግን በተረጋጋ ሁኔታ ተቀምጠን ማውራት የምንችለው የማን ጥፋት ነው፣ ለምን እንዲሆነ ከዚህ በኋላ እንዳይደገም ብለን መነጋገር የምንችለው ልጁ ሊያጠፋ ይችላል፣ እኔ ደግሞ እዚህ ጋር ላርመው እችላለሁ ብለን ከተዘጋጀን ብቻ ነው። ያ ካልሆነ ግን ልጁ ላይ በጩኸት ነው የምንጀምረው፣ በመማረር ነው የምንጀምረው፣ ተስፋ በመቁረጥና እሱንም ተስፋ በማስቆረጥ ነው የምንጀምረውና ያ ሲሆን የሚኖረው ውጤትና ተዘጋጅተን ተረጋግተን ልጆቹን ስናናግራቸው የሚኖረው ውጤት በፍጹም የተለያየ ነው የሚሆነው። ስለዚህ ልጆቻችን ያጠፋሉ፣ እኛ እናርማቸዋለን፣ እናስተካክላቸዋለን ብለን ወይም ደግሞ እኛ ያለነው እነሱን ወደ ትክክለኛ መንገድ ለመምራት ነው ብለን ስናስብ እንዳልኳችሁ ሬስፖንሳችን በጣም የተለያየ ነው የሚሆነው። እኔ እዚህ ጋር አንድ በጣም የሚገርመኝ ሁልጊዜም የሚደንቀኝ ምሳሌ ያለና እሱን ለእናንተ ሼር ላድርጋችሁ፣ ትወዱታላችሁ ብዬ አስባለሁ፣ ጠቃሚም ይመስለኛል። አንድ ጊዜ ወደ አንድ ምርቃት ቦታ ላይ ሄጄ ነበርና ልጁ ተመርቆ አንድ ጓደኛቸው የቤተሰቡ ጓደኛ ይመጣልና ጊፍት ይዞ ነው የመጣው። ብዙ ጊፍት መጥቶላቸዋል የዛን ቀንና ጊፍቶች እየተከፈቱ ሲታዩ ነበረ። በጣም ያስደነቀኝ ግን ጊፍት ምንድነው ከዚህ ጋር ስለሚያያዝ ነው ሼር ማረጋችሁ። አንደኛው የቤተሰብ ጓደኛ የሆነው ሰው ምንድነው ይዞ የመጣው? ለልጁ እርሳስና ላጲስ ነው የታሸገ ይዞላቸው መጥቷል። ለወላጆች ደግሞ ማስመሪያ ነውና አንድ ላይ በአንድ ማሸጊያ አሽጎ ይሰጣቸዋል። ከዛ ሁሉም ጊፍት እየተከፈተ ስለነበረ ያ ስጦታ ሲከፈት ላጲስ ያለው እርሳስና ማስመሪያ ነው እና ሁሉም ሰው ተያየ ማለት ነው። እዛ ያለ ነው እያየን ስለነበር ጊፍቱን ሁሉም ተያየና ከዛ ጊፍቱን ያመጣው ሰው
ተነስቶ ይሄን ነገር ከኤክስፕላኔሽን ጋር ነው ጊፍቱን መስጠት የምፈልገው አለ እና ሁሉም ገርሞታል። እንግዲህ you can imagine በግራጁዌሽን ላይ አንድ እርሳስ ላጲስ ያለውና አንድ ማስመሪያ ይዞ አንድ በጣም የልብ ወዳጃችሁ ሲመጣ ማለት ነው እና ምን ብሎ ነው ግን ያስረዳው? ልጁ የተመረቀው 12ኛ ክፍል ነው ጨርሶ እንግዲህ ወደ ኮሌጅ ሊሄድ ነው። ገና ሞቅ ያለበት የቲኔጅ እድሜ ላይ ነው እና ምን አለው ለሱ ይሄን እርሳስ ባለ ላጲስ እርሳስ የሰጠው ላንተ ነው አለው። በጣም ብዙ ስህተቶችን ትሰራለህ በዚህ በእርሳሱ እንግዲህ የተለያዩ ስህተቶችን ትሰራለህ። ከዛ በላጲሱ ግን እያጠፋ እንደገና እንደ አዲስ ትጀምራለህ። ይሄ ደግሞ ማስመሪያ ለወላጆች ነው ቀጥ ያለ መንገድ የሚያሳዩበት በሃይማኖትም እያስተማሩ በምድራዊም ነገር ደግሞ የተለያዩ ነገሮችን ከራሳቸው ኤክስፒሪየንስ ከሚያጋጥመው ነገር መስመር ቀጥታ ነገሩን በየጊዜው እንዲነግሩ ነው ይሄ ማስመሪያ የተሰጣቸው። ቀጥ ያለ የሆነ ኮንሲስተንት የሆነ ነገርን እንዲያስረዱ እንዲነግሩ ነው። አንተ ደግሞ ስትሳሳት ሳትደነግጥ በዛው ሳትቀር በዚህ ላጲስ እያጠፋ ስህተቶችን እያረምክ እየተጋገዛችሁ የተለያዩ ነገሮችን ኤክስፒሪየንስ እያደረክ መጨረሻ ላይ ግን ስህተቶችን እያረምክ ጥሩ ቦታ ላይ እንድትደርስ ነው የነሱም ጋይዳንስ የሚያስፈልግህ ብሎ ኤክስፕሌን ሲያደርግ ሁሉም ሰው ነው የተገረመውና እኔ ሁሌም አረሳውም። ኢቭን ግራጁዌት የሚያደርግ ልጅ ሳይ ያ ሐሳብ ነው የሚመጣብኝና ለብዙ ሰው ሼር አረጋለሁ። እንደው ጊፍቱን ወስጄ በዛ መልክ ባልሰጥም ሐሳቡን ግን ለብዙ ሰው ሼር አረጋለሁና ትክክል ነው። ልጆች ያጠፋሉ። እንደሚያጠፉ ደግሞ እኛ ኤክስፔክት ማድረግ አለብን። ከልጅነት ጀምሮ ያጠፋሉ። ሲያጠፉ በጣም የምንናደደው ግን ለምን ያጠፋሉ ብለን ስለምናስብ ነው። ሁላችንም ግን ባደግንበት በመጣንበት ሁኔታ እያጠፋን እየተማረን ነው የመጣነውና አሁን ደግሞ ነገሮች በጣም ኮምፕሊኬትድ እየሆኑ ስለመጡ ልጆቻችን ከመቼውም በላይ ቀረብ ብለን እንዳልኳችሁ ጋይድ የማረጉን ስራ በደንብ መስራት ይኖርብናል። አድካሚ ነው፣ ጊዜ ይጠይቃል፣ ጉልበት ይጠይቃል። ይሄ ምንም ጥርጥር የለውም። ግን ደግሞ ይሄን ስራ ከኛ ሌላ ማን ይሰራዋል? እኛ ነን የወለድናቸው። በእኛ ቁጥጥር ስር ባሉበት ጊዜ ሁሉ እኛ ጋይድ ልናረጋቸው ግዴታ ስለሆነ ነው። እንግዲህ ለዛሬ ይሄንን ነው ይዤላችሁ የቀረብኩት። ከነዚህም ደግሞ ከኔ ጋር አብረው ከነበሩት ልጆች ጋር ብዙ ነገር ተምረናል ብዬ አስባለሁኝ። ለዛሬ ግን ይሄውን ያለኝ እጅግ አድርጌ አመሰግናለሁ። Make sure you like, comment, subscribe, and share this video. Let's get to 1,000 subscribers.